ምታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላው እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። ነፍሰ ጡር ነሽ እንዴ አንቺ? ሰው ሲጠጣ የሚያምርሽ? ግን እኔ የምመክርሽ እንደምንም ቀስ ቀስ እያልሽ ጠላውን እንድታቆሚ ነው። እኔ አላውቀውም። አሁን ላስመጣልሽ። አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። አንቺ አሁን ቤት ስትይ ምን ስራ ነው የምትሰሪው? ምን ስራ ነው መጫወትቼ? እንደ ትልቅ ሰው ቡናሽን ቃ ታረጊያለሽ። ስራ ሲባል ግን ልጅ እኮ ነኝ። ኧረ አፈላለሁ። ምን ቡና አፈላለሁ። ሌላስ? አንድ ደግሞ አረቄ ማውጣት እንደምን አለ ማሚል ተወጣ ነው መሰለኝ ማለቴ ነው። እንዴት ነው የሚወጣው አረቄ? እስቲ አረቄ በማድጋ። እሺ። በማድጋ ወጦ ሰው ሲመጣ መስጠት። እሺ። ከዚያ ሲጠግብ ይሄዳል። ማንም ይጠግበው? አረቄ የሚጠጣው ነው። ስፌት ምንድን ነው? የላዳን ስፌትና የቁና ስፌትም አለ። ታውቂያለሽ እንዴት እንደሚሰፋ? ትሰፊያለሽ? ጀምሬ አላውቅም። መማር ትፈልጊያለሽ? ለምን? ብዙ ሰዓት ስለምታቆይኝ ያቺ መምሪቱ እንደዛ ስለሆነ እኔ አልገባም ትምህርት ቤት። አንጀት አለሽ እንዴ? የምን አንጀት ትይኛለሽ እንዴ? ሰው ልጅ አንጀት የለውም? የበሬ ነው እንጂ ሰው የለውም። ጨጓራስ? ጨጓራ የሰው የሉ የበሬ ብቻ ነው። የበሬና የበሬ ጨጓራንም ጎዴን ተኩት። ጣፊያስ? ጣፊ ሰውም የሉ። ጉድ ፈላ ዛሬ። ሰው አንጀት የለውም። አንጀቴን በላኸኝ የሚባለው ታዲያ ለምንድን ነው? እንደሱ የሚባል እኮ ሰው በሬ ሲመጡ አንጀቱ ሲወጥ ቆይ አንጀቴን በላኸኝ ይላል። እሺ ኩላሊትስ? ኩላሊት የለኝ። ኩላሊት የለሽም? አንቺ በዚህ አይነት ሳምባም የለሽማ? አለኝ ሳምባ። እናቴ በድነት መቀመጥ አትወድም። ምን ታደርጋለች? እሷ ሀብታም ሆና መቀመጥ የምትፈልገው። አሁን ግን ደሃ ናት፣ ሀብታም አይደለችም። ምንድን ነው ደሃ ማለት? አንቺ ደግሞ ብር የላትማ። ብር የሌለው ደሃ ነው እንዴ? ማን ያለው? እንዴት ተብሎ አያውቅም? እንዴት እናንተ ሀገር ጤና ያለው ሀብታም ነው እኛ ጋር። እንኳን አንቺ